የጀግኖቹ ማህደር። ይህ ዝግጅት የአማራን ሕዝብ ማንነት፣ ታሪክ፣ ክብር፣ ደህንነትና ባህልን ለመጠበቅ ሕይወታቸውና አካላቸውን የሚከፍሉትን ሁሉ የሚዘክር ፕሮግራም ነው። ለአማራ ሕዝብ የተከፈለው መስዋዕትነት ዳግም እንዳይጠፋ፣ እንዳይደበዝዝና እንዳይታለፍ ለማድረግ ለሕዝባችሁ፣ ለሀገራችሁ የተዋደቃችሁ ውድ አርበኞቻችን የለኮሳችሁት የትግል ችቦ በደማቅ ሁኔታ ተቀጣጥሎ ለትውልድ እየበራ ውርሳችሁ የማይሞት ሕያው በረከት በመሆኑ ለአሁኑ ትውልድ የሞራል ስንቅ፣ ለቀጣይ ትውልድ መማሪያ ታሪክ ሆኖ የሚያገለግል ነው። ራዕያችሁ ከግብ ይደርሳል። የጀመራችሁ ትግል ከንቱ አይሆንም፣ ገናም ይጎመራል። እናንተ ያቀጣጠላችሁት የትግል ችቦ በአማራ ሕዝብ ልብ ውስጥ ያበራል። መጪው ትውልድ በችግር ጊዜ በጽናት እንዲቆም ያነሳሳል። እናንተ ክብር፣ ትውስታና መስዋዕትነት ከኛ ጋር ለዘላለም ይኖራል በሚል መሪ ቃል ዘወትር አርብ ከምሽቱ 2 ሰዓት ጀምሮ በአማራ አቅም ግንባታ ተቋም ተዘጋጅቶ ለተመልካቾች ይቀርባል። የጀግኖቹ ማህደር። በዛሬው የጀግኖቹ ማህደር ዝግጅታችን የአንድ አርበኛ የመስዋዕትነትና የትግል ገድል እያነሳሳን ሙት ዓመቱን መታሰቢያ አድርገን ታሪኩን እንዘክራለን። ታሪክ በባዶ ወረቀት ላይ የሚሰፍር አይደለም፣ በደማቅ ቀለም በላብና በውድ ደም የሚጻፍ እንጂ። የአማራን ሕዝብ ነፃነትና ክብር ለማስጠበቅ ሲሉ ወጣትነታቸውን በመስዋዕትነት የለገሱ ጀግኖቻችንን ትውልድ ሲዘክራቸው ይኖራል። ሞት አካላቸውን ከምድር ቢለየውም የፈጸሟቸው አርበኛዊ ገድሎች ግን ከትውልድ ወደ ትውልድ እየተሻገሩ የታሪክ አምድ ሆኖ ይኖራሉ። ዛሬ የዚች ቀን የህልውና ትግላችን ፈርጥ ስለሆነው የማይበገረውና በልባችን ውስጥ ለዘላለም ስለሚኖረው ስለ ታጋይ አርበኛ ፋኖ አዲሱ መንበረ ወይም አዳ አጠቃላይ የትግል ጉዞ፣ የሞራል ልዕልናና የውጊያ ገድል በሰፊው እንዳሰሳለን። የጀግናው አርበኛ ፋኖ አዲሱ መንበረ ወይም አዳ የጽናት የመስዋዕትነትና የትግል ገድል። አርበኛ ፋኖ አዲሱ መንበረ የተወለደው በ1989 ዓ.ም ጥቅምት 7 ቀን በዳንግላ ከተማ 05 ቀበሌ ወይም በተለምዶ ውሃ ልማት ሰፈር ነው። አባቱ በቀድሞ ስርዓት ለኢትዮጵያ አንድነትና ነፃነት ዋጋ የከፈሉት አርበኛ መምህር አቶ መንበረ አትገኝ ሲሆኑ እናቱ ደግሞ በሐቀኝነታቸው የሚታወቁት የፋይናንስ ባለሙያዋ አያልነሽ ዋሴ ናቸው። እንደ ማንኛውም ኢትዮጵያዊ በጨዋታና በመዝናናት ያሳለፈው የልጅነት እድሜው ለትምህርት እድሜው ሲደርስ በዳንግላ መንገሻ ጀንበሬ የመጀመሪያም ደረጃ ትምህርት ቤት ገብቶ እስከ 8ኛ ክፍል ድረስ በትጋትና በጥሩ ውጤት አጠናቋል። ከልጅነቱ ጀምሮ አስተዋይ፣ አርቆ አሳቢና የተረጋጋው አርበኛ አዲሱ አባቱን በለጋነቱ በሞት በማጣቱ የተነሳ የቤቱን ከባድ ኃላፊነት በጫንቃው ተቀበለም። ከወንድሙ ከዮናታን መንበረና ከወይዘሮ ክብረ ባህል መንበረ ጋር በመሆን ቤተሰቡን በብቃት መርቷል። ከ9ኛ እስከ 10ኛ ክፍል ቢትወደድ መንገሻ ጀንበሬ ሁለተኛ ደረጃ ትምህርት ቤት እንዲሁም ከ11ኛ እስከ 12ኛ ክፍል በዳንግላ መሰናዶ ትምህርት ቤት ከፍተኛ ውጤት በማስመዝገብ ትምህርቱን አጠናቋል። በ2008 ዓ.ም በዳንግላ ከተማ በነበረው የሰላም ጦትና ከፍተኛ ፖለቲካዊ ጭቆና አርበኛ አዲሱ ከመጀመሪያውም ጀምሮ ከእውነት ከፍትህና ከህዝብ ጎን በመቆሙ ምክንያት ብዙ መንግስታዊ እንግልትና ጉዳት ደረሰበት። በወቅቱ የተፈጠሩ ፈተናዎች የተወሰነ መረጋጋት ሲያገኙ በ2009 ዓ.ም ወደ ዋቻሞ ዩኒቨርሲቲ ገብቶ መማር ጀመረ። ይሁን እንጂ የእናቱ የጤና ሁኔታና የኑሮ አስቸጋሪነት በማስገደዱ ትምህርቱን ለጊዜው አቋርጦ ወደ ትውልድ ከተማው ተመለሰ። በመቀጠልም ባህር ዳር ዩኒቨርሲቲ በመግባት በዲግሪ መርሃ ግብር ከፍተኛ ውጤት አስመዝግቦም ተመረቀ። አርበኛ አዲሱ በሀገሩ በወገኑና በእናቱ ክብር የማይደራደር ቆራጥ ወጣትም ነበረ። በወለጋ የተከሰተውን የአማራ ተወላጆች ላይ ያነጣጠረ የዘር ማጥፋት ወንጀል ሲሰማ ልቡ በመነካቱ በወቅቱ ብዙ የሰብአዊ ድጋፎችን በማስተባበር የድርሻውን አበርክቷል። አማራ ላይ የሚደርሰውን ግፍና በደል ከተጎጆቹ አፍ በቀጥታ ማየቱ በውስጡ የማይጠፋ የለውጥ ቁጭት ፈጠረበት። በተጨማሪም በዳንግላ አጎንታ ማርያም በጎ አድራጎት ማህበር በመንቀሳቀስ ለወገኑ በለጋ እድሜው ጥልቅ ተቆርቋሪነቱን አሳይቷል። ከእድሜው በላይ የበሰለም አስተሳሰብ ስለነበረው በከተማው የቤተ ክርስቲያን አባቶች፣ በአገር ሽማግሌዎች
በህዝቡና በጓደኞቹ ዘንድ የተወደደ ቅንና ሰላም አፍቃሪ ሰው ተብሎ ይጠራ ነበር። በ2012 ዓ.ም ከብልጽግና ስርዓት አገልጋዮች ጋር በነበረው የሐሳብ ልዩነትና ግልጽ ተቃውሞ ምክንያት ማሳደድ ሲጀምሩት ወደ አዲስ አበባ ለመሰደድ ተገደደ። ይሁን እንጂ ከአባቱ የወረሰውን የነጻነት አርበኝነት መንፈስ አጥፍቶ መኖር አልቻለም። በ2013 ዓ.ም ወደ ትውልድ ከተማው በመመለስ ከጥቂት ታማኝ ጓደኞቹ ጋር በመሆን በህቡዕ ሌሊት 9 ሰዓት ላይ በእጩ ፋኖዎች ሚስጥራዊ ስልጠናዎችና ልዩ ልዩ የሎጂስቲክስ ድጋፎችን መስጠት ጀመረ። በቀን ውስጥ እንደ ተራ የኳስ ተጫዋችና ሰላማዊ ወጣት በመምሰል ትግሉን ውስጥ ለውስጥ አቀጣጠለ። የሰሜኑ ጦርነት ሁለተኛ ዙር ስልጠና ካስመረቀ በኋላ ብልጽግና ነገ ዞሮ አማራን መጨፍጨፍና ማጥፋቱ የማይቀር ነው በማለት ከጓደኞቹ ጋር ቀን ከሌሊት ሳይታክቱ በቀጠናው ያለውን ወጣት በማንቃት ማደራጀት ጀመሩ። ይህን ፈጣንና ስልታዊ እንቅስቃሴ የተረዱት ያገዛዙ ሎሌዎች ቢያሳድዱትም አይበገሬው አርበኛ አዲሱ ደከመኝ ሰለቸኝ ሳይል ማደራጀቱን ማሰልጠኑና ማስታጠቁን አላቆመም። ከአርበኛ ዘመነ ካሴ ጋር በቅርበት በመስራት በተለይም ከእስር ከተፈታ በኋላ በቀጥታ የትግል ትዕዛዝን በመቀበል 4 የእጅ ቦምቦችና 20 ሺህ ብር በመረከብ ለታላቁ የልዩ ኦፕሬሽን ዝግጅት ገባ። በሐምሌ 26 ቀን 2015 ዓ.ም ከጓደኞቹ ጋር በመሆን 4 መስመር በመያዝ ጠዋት ላይ መንገድ በመዝጋት ሚሊሻና ፖሊስን በመደምሰስ የዳንግላ ከተማን የትግል ችቦ አቀጣጠለ። በመቀጠልም በሐምሌ 29 ቀን 2015 ዓ.ም ሙሉ ከተማውን በቁጥጥራቸው ስር አዋሉ። የመንግስት መከላከያ ካምፕን 360 ዲግሪ በመጠምዘዝ በተደረገው ከፍተኛ ውጊያ በርካታ የመንግስት ሰራዊት እጅ ሰጠ። አርበኛ አዲሱ መንበረ እነዚህን የተማረኩ ወታደሮች ሰብአዊ መብታቸው ሳይጓደል በመልካም ወንድምነት ተቀብሎ የአማራን የህሉና ትግል ትክክለኛ ዓላማ ለምርኮኞች ታድሶ በመስጠት በምህረት ወደ ቤተሰቦቻቸው በሰላም ሸኝቷቸዋል። በዳንግላ መናገሻ ጀንበሬ ብርጌድ እየመራም ከኮሎኔል አመራር እስከ ወረዳ ከንቲባ እግረኛ ሰራዊት ድረስ ጠላትን በመማረክና በመደምሰስ ትልልቅ የውጊያ ድሎችን አስመዝግቧል። ዳንግላን፣ አቸፈርን፣ ጃዊን እና ሰከላን አካባቢዎች ይዞ በመንቀሳቀስ የአገዛዙን ስርዓት ከፍተኛ ስጋት ውስጥ ጥሎት ነበረ። አገው ምድር አዳራሽ የስርዓቱ አገልጋይ ሚሊሻዎች ለወሬ ነጋሪ ሳይቀሩ እንደወጡ የቀሩበትን ታላቅ ኦፕሬሽን በመምራት በአማራ ነጻነት ትግል ታሪክ ውስጥ የማይረሳ ደማቅ አሻራም አስቀምጧል። አርበኛ አዲሱ በትግል ማዕበል ብቻ ሳይወሰን በጎ የገጠር ማህበረሰቡን መሰረታዊ ችግሮች በመረዳት መንገድ ድልድይ እና ጤና ጣቢያዎችን በማስገንባት ሰብአዊ ስራዎችን ያከናውን ነበረ። ይህ በማህበረሰቡ ዘንድ ወደር የሌለው ከፍተኛ ፍቅርና ተወዳጅነት እንዲኖረው አድርጓል። በእነዚህ ተከታታይ ድሎች ያስጨነቀውና የተደናገጠው ብልጽግና አገዛዝ እናቱን ልጅሽን አምጪ በማለት ሲሚንቶ ላይ በማስተኛት በመደብደብና በማሰቃየት በአርበኛው ላይ ከፍተኛ ስነልቦናዊ ጫና ለመፍጠር ሞክሯል። አርበኛው ግን የኔ እናት እንደማንኛውም መከራን እንደተቀበለችው የአማራ እናት የሚደርስባት ስቃይ ነው በማለት በአገዛዙ ወጥመድ ሳይወድቅ ትግሉን በጽናት ቀጥሏል። በአፍሳ በሚባል አካባቢ ነሐሴ 8 ቀን 2017 ዓ.ም ሌሊት 9 ሰዓት ተኩል አካባቢ የጠላት እንቅስቃሴ ሲታይ ከሻለቃ 2 አሊያም የአፍሳ ምድብተኛ ጋር በመተባበር ወደ ዋዝ መውጫ አቅጣጫ ተጓዙ። ወቅቱ በነበረው ከባድ ጭቃና ውጣ ውረድ ጠዋት 2 ሰዓት ተኩል አካባቢ ዋዝ ገቡ። የቀጠናው ሁኔታ አስጊ በመሆኑም ወደ ድማማ አገረብ አቅጣጫ አቅንተው 5 ሰዓት ላይ ገቡ። በኋላም ጠላት ድማማን በመውረሩ ሲረጋገጥ አዳ ከሌሎች የክፍለ ጦርና የሻለቃ አመራሮች ጋር በመሆን ሰራዊቱን አስተባበረ። ከድማማ ተነስተው ወደ ፍግታ አቅጣጫ ሲንቀሳቀሱ ጠላት ከፊት በመጋረጡ ወደ ግራ ለመስበር ተገደዱ። በጉዞ ወቅት የተፈጥሮ ድልድይ በተባለው የድንጋይ ድልድይ ላይ ሲደርሱ ጠላት ደርሶባቸው ከባድ የተኩስ ልውውጥ ገጠመ። የሻለቃ 2 ግማሽ አካል ድልድዩን ሲሻገር፣ ሌላው ክፍል ደግሞ በውሃው አቅጣጫ
ወደ ታች ወረደ። ድልድዩን ካልተሻገረው ኃይል ጋር የነበረው አዳ ጓደኞቹን ለማሻገርና ከአደገኛ ውጊያ ለማውጣት ከፊት እስከ ኋላ እየተንቀሳቀሰ ከፍተኛ ጀግንነት አሳይቷል። በዚህ አስቸጋሪ ሰዓት ጦሩ ወደ ኋላ እያወጣ በነበረበት ሰዓት ጓደኞቹ መንገድ ስተው አባይ ወንዝ ውስጥ በድንገት ገቡ። አዲሱ እነሱ ከሚሞቱ እኔ ሞቼ ላድናቸው በማለት ወደ ወንዙ ዘሎ በመግባት ጓደኞቹን ለማውጣት ሲታገል በጀግንነት በክብር ተሰዋ። ነሐሴ 15 ቀን 2017 ዓ.ም በታማኝ ጓደኞቹ በዘመድ አዝማዱና ቤተሰቦቹ ታጅቦ በአፈሳ ቀበሌ ኪዳነ ምሕረት ቤተክርስቲያን በታላቅ የጀግንነት አፈጻጸም ተቀበረ። አርበኛ አዲሱ መንበረም በሕይወት ዘመኑ የፈጸመውን ገድል ማጥፋት ያቃተው ያገዛዙ ኃይል ሰሞኑን ወደ አፈሳ ቀበሌ አቅንቶ በመቃብሩ ላይ የተሰቀለውን ፎቶ በክላሽ በመተኮስ የውርደት ድርጊት ፈጽሟል። ይህ ተግባር የፋኖን ክንድ በሕይወት በሌሉት ጀግኖችን ምን ያህል እንደሚፈሩት ማሳያ ነው። የአማራ ሕዝብ የህልውና ተጋድሎ እስከ እውነተኛ ነጻነትና ፍትህ ድረስ ተጠናክሮ ይቀጥላል። የጀግናው አርበኛ አዲሱ መንበረ ስም ለዘላለም በአማራ ሕዝብ ልብ እንዲሁም በአማራ አቅም ግንባታ ተቋም በአርበኞቹ ማህደር ውስጥ በክብር ሲዘከር ይውላል።